ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሰሜናውያን ሚዲያ ቤተሰቦች እቺን ምስገባ የሚባለው ወይ ዋቴቨር እሱ የፈጸመው ቀነ ገደብ ካለፈ ገመዷን ስትበጥስ ግመል ለራሷ እንዳሳጠረች አብይ አህመድ ለራሱ ነው የሚያሳጥረው። አንደኛ ማድረግ ያለበት ቲፒኤልኤፍ ምንድነው? ፕሪቶሪያ ላይ ሲሄዱ ምንድነው ያሉት? ቲፒኤልኤፍ ለወሮ በላው ብልጽግና እውቅና ሰጥቶታል። ወሮ በላው ብልጽግናም ለቲፒኤልኤፍ እውቅና ሰጥቶት ነው የተፈራረሙት። ስለዚህ አላውቅህም የሚለው ብልጽግና ብቻ አይደለም የሚሆነው። ቲፒኤልኤፍን አላውቅህም የሚለው ብልጽግና ብቻ አይደለም፣ ቲፒኤልኤፍን ብልጽግና አላውቅህም ይላል። መንግስቱ ነህ እንደተቀመጥ አላውቅህም ይላል ማለት ነው። ስለዚህ ቲፒኤልኤፍን አላውቅህም ካለው ቀድሞ ወደ ነበረው ነው የምንመለሰው። ዛሬ ደግሞ ብንብን ልትጠፋ ብንብን እያለች ያለችው የአብይ መንግስት መጨረሻዋ ይሆናል ማለት ነው። መጨረሻዋ ይሆናል። ዛሬ ትግራይ የዛሬ 4 ዓመት ባለችበት ሁኔታ አይደለም ያለችው። አብይ አህመድ በትግራይ ህዝብ ላይ ጦርነት ሲያውጅ በነበረችበት ሁኔታ አይደለም ትግራይ ያለችው። አክቹሊ እንዲያውም አሁን ጥሩ ነው። ሰሞኑን ከአንድ ሰው ጋር አወራ ነበርና በዚህ በትግራይ ጦርነት እንደው መንክርዳዱ ምናምን ተቀላቅሎ ነበር ገብቶ የነበረው። እኔ እንዳውም አልኩኝ ያሁን ሁለተኛው ዘመቻ አብይ አህመድ በትግራይ ህዝብ ላይ ጦርነት ካደረገ ዘመቻ ጌዲዮን ነው መባል ያለበት። ዘመቻ ጌዲዮን ትግራይ የምታደርገው ዘመቻ ጌዲዮን ነው የሚሆነው። ምን ማለት ነው? ጌዲዮን ሚዲያዋኖችን ለመዋጋት ያለውን ሁሉ አገበስብሶ ነበር የወጣው። ልክ በመጀመሪያው ጦርነት ፈሪውም ሌባውም ደንጋጣውም አጨርባሪውም ተቀላቅሎ ገብቶ እንደነበረ ለነፍሱ የሸሸውን በረሃ ገብቶ የነበረው ወንጀል ሰርቶ ከወንጀል ሊያበርድ የፈለገውን በረሃ ገብቶ የነበረው ዛሬ ግን ያ ጥርግርግርግ ብሎ ተቃሉ እንደዚህ ጥድርት ብሎ ነፍሰ ገዳዩ ተንጋፎ ወጥቷል። የፈለገውን አጨርባሪው ሌባው ሆዳሙ ፊልተር ተደርጎ ወጥቷል። ግማሹ ፋራ መሬት ላይ ያለ፣ ግማሹ የብልጽግና ጓዳ ላይ ተቀምጧል። ትግራይ ውስጥ ግን ተቀምጦ ያለው አሁን እውነተኛው ስለ ትግራይ ህልውና የሚገደው ነው። ስለዚህ ጌዲዮን ያንን ሁሉ ይዞ ሲወጣ ህዝቡ ሲበዛ የፈራ የደነገጠ ይመለሳል። እግዚአብሔር እዛ ውስጥ ፈሪም ደንጋጣም ሌባም አጨርባሪም ነበር። እያጣራ መጣና መጨረሻ ላይ ጌዲዮን ይዞት የሄደው ዓላማ ያለው የቆረጠ የጨከነ አምላኩንም የሚያውቅ እግዚአብሔርንም የሚፈራ ጥራት ያለው ሰራዊቱን ይዞ ሄደ። ዛሬ ትግራይ ጋር አብይ አህመድ ጦርነት ካደረገ ዘመቻ ጌዲዮን ነው የሚሆነው። ግብስብሱ ሌባው ፈሪው ደንጋጣው የለም አብሮ የለበት። ስለዚህ ለራሱ ነው የሚያሳጥረው። ዛሬ የትግራይ ህዝብ እንደ ድሮ ሲጅ ውስጥ አይቀመጥም። የአማራ ህዝብ አብይን ተባብሮ ትግራይን አይወጋም፣ ወይም የአብይን ሰራዊት መንገድ ከፍቶ አያስገባም። የኤርትራ ህዝብ ተቀላቅሎ ከአብይ ጋር አይዋጋም ወይም መንገድ አይዘጋበትም። ዛሬ ትግራይን ቢዋጋ የአማራ ህዝብ ከትግራይ ጎን የሚቆመው ምክንያቱም በአማራ ህዝብ ላይ ጭከና አድርጓል አብይ አህመድ። የአማራ እናት ገሏል አብይ አህመድ። የአማራን ወጣት ገሏል አብይ አህመድ። የአማራን ገበሬ በድሮን አቃጥሏል አብይ አህመድ። አማራ በአማራነቱ እንዳይኖር አሳድጎታል። በአማራነቱ እንዲሸማቀቅ አድርጎታል። አማራነትን እንደ ወንጀል አድርጎ አይቶታል። በአማራ ህዝብ ነግዷል። የአማራን ወጣት ተጫውቶበታል። በአማራ ምድር ላይ የአማራን ምድር በድሮን አርሶታል። የአማራን ገበሬ እርሻውን አቃጥሎበታል። በሬውን ገሎበታል። ልጆቹን አርዶበታል። ሴቶቹን ደፍሮበታል። በቀየው በቦታው በምድሩ እንዳይኖር አድርጎታል። ስለዚህ ዛሬ የአማራ ህዝብ የአብይ አህመድ ጠላት እንጂ የአብይ አህመድ ወዳጅ አይደለም። አማራ ደግሞ እንኳን ገለህበት እንዳውም ለከታውም ዝም አይልም። ለዚህ ነው አማራ ደመላሽ ብሎ ልጁን የሚያወጣው። ደመላሾች አሉት። የአማራ ህዝብ ደመላሾች አሉት፣ በረሃ ገብተው እየተዋደቁለት ያሉት። ስለዚህ እንደቀደመው እንደ ጥንቱ እንደፈለገ ዘሎ ገብቶ ትግራይን መጨፍጨፍ አይችልም። ዛሬ የአማራ ህዝብ ደጀን አይደለም አብይ አህመድ። ዛሬ የአማራ ለአብይ አህመድ ጠላት ነው። የኤርትራ ህዝብ እናመሰግናለን ውለታሽን አንከፍልም እንደምትባለው አይደለም። ዛሬ የኤርትራ ህዝብ በወንድሞቹ በትግራይ ህዝብ ላይ ወንጀል እንዲሰራ ያደረገውን አብይ አህመድ ሊበቀል አሰብስቦ ቆሞ ያለው እንደቀደመው አይደለም። ሱዳን መሬት ውሰጅና በር ዝጊልኝ እንደተባለችው አይደለም። የጎንደርን መሬት ቆርጣ ተሰጣ በር ዝጊልኝ እንደተባለችው የዚህ ሰውዬ እኮ ክህደቱ I cannot believe this። እኔ በአብይ አህመድ እግር ከምደፋ ሻዕቢያ ብደግፍ ይሻለኛል። እነ ጌታቸው ረዳ በምን ሞራላቸው ነው ከሻዕቢያ ጋር ይሰራሉ? ከዋናው ከነፍሰ ገዳይ ከፖፑ ጋር ከነፍሰ ገዳይ ከጄኖሳይድ ፖፕ ጋር ተቀምጠው ሻዕቢያን ራሱ እኮ ያስገባ እኮ አብይ አህመድ እኮ ደብል ትሪፕል ክራይም ነው የሰራው በትግራይ ላይ።
የራሱን ሰራዊት የአማራን ፋኖ የኤርትራን አምጥቶ ያስገደለ የትግራይ ህዝብ ያስጨፈጨፈ አብይ አህመድ ነው። ትልቁ ክሪሚናል በክሪሚናል ሊስት 1 2 3 ነው የሚቀመጠው አብይ አህመድ። ስለዚህ እንደቀደመው ሱዳንም በሯን አትዘጋም፣ ኤርትራም አትተባበርም፣ አማራም አይተባበርም። ስለዚህ አብይ አህመድ በትግራይ ላይ ጦርነት ቢያወጃ የግመሏ ጣፋንታ ነው የሚደርሰው። እንደውም ግመሏ በህይወት ትኖራለች ገመዷ ጥሩ። አብይ አህመድ ግን በህይወትም አይኖርም።